ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁል ጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ሀገራችን የበግ ርቢ ምን ይመስላል፣ የምርት አቅርቦቱ፣ የምናረባበት መንገድ እና እንደዚሁ ደግሞ ስናረባስ ምን ላይ ይበልጥ ትኩረት ማድረግ አለብን የሚለውን ደግሞ የሚዳስስ ፕሮግራም ነው። በሀገራችን የበግ ምርት አያያዝ በዋናነት ባህላዊ ላይ ትኩረት ያደረገ ነው። እንደሚታወቀው ይሄ ኢንቴንሲቭ ሳይሆን ኤክስቴንሲቭሊ ትኩረት ያደረገ ነው። ብዛት ላይ ትኩረት ያደረገ ነው። ከእንስሳት እርባታና ከአርብቶ አደር ግብርና ጋር የተዋሃደ ነው አብዛኛው ስርዓት። ምርታማነቱንም ስናይ በአብዛኛው በመኖ እጥረት፣ በከፍተኛ የበሽታ ስርጭትና በአብዛኛው ቁጥጥር ያልተደረገበት የመራቢያ ልምዶች ምክንያት የተገደበ ነው። ስለዚህ እስቲ እያንዳንዱን ምን ይመስላል የሚለውን ካገኘሁት መረጃ ላካፍላችሁ። የሀገራችን የበግ ምርት ስርዓት ምን ይመስላል የሚለውን እኔ እንግዲህ በግ በቆላማ አካባቢም በደጋማ አካባቢም ይመረታል። የደጋማ አካባቢውን ስናይ ከሰብል ጋር የሰብል ወይም ክሮፕ ላይቭስቶክ ሚክስድ በሚል አፕሮች ነው እየቀረበ ያለ ነው። ከዛ አካባቢ የሚገኘው የበግ ምርት ማለት ነው። ይህንን ስናይ በአብዛኛው በጠባብ መሬት እና በካፒታል ገደቦች የሚመሩ አነስተኛ የመንጋ መጠን ያለው ነው። ይሄ ደጋማ አካባቢ ያለው የበግ ምርት ስርዓት ማለት ነው። የቆላማ አካባቢው ላይ ስናይ ደግሞ የቆላማ አካባቢዎች አርብቶ አደር የቆላማ አካባቢዎች አርብቶ አደር እና የግብርና አርብቶ አደር ወይም ደግሞ አግሮ ፓስቸራል የሆነ በሁለቱም ነው የሚቀርበው። ይሄ ሰፊ የሆነ የዘላን ወይም ከፊል ዘላኖች መንጋዎች ሰፊ የእርሻ ሀብትን የሚጠቀሙ ናቸው እዚህ አካባቢ ያሉት እና ይሄ በተለይ ቆላማ አካባቢ በአፋር አካባቢ ሊሆን ይችላል፣ በሶማሊያ አካባቢ፣ በኢትዮጵያና ኬንያ ድንበር አካባቢ ይሄ በጣም በረሃም ቤዝ ያደረጉ በአብዛኛው እነዛን የሚወክሉ ናቸው። ሌላኛው የገበያ ተኮር ወይም ንግድን መሰረት ያደረገ የምርት አቅርቦት ነው። ይሄ በጣም ያልተለመደ ቢሆንም ለአጭር ጊዜ ጥቅም ላይ የሚውል ማድለብ ሂደት ነው። የሀገራችን ዋና ዋና የበዓል ጊዜያቶችን ታሳቢ ያደረገ ነው። የአመጋገብና የአመጋገብ አያያዙን ስናይ እንግዲህ በሀገራችን የበግ እርባታ ሂደት ላይ በአብዛኛው የጋራ ግጦሽን መሰረት ያደረገ ነው። ይሄ የጋራ ግጦሽ ደግሞ በአብዛኛው በተፈጥሮ የግጦሽ ቦታዎች ላይ ሊሆን ይችላል፣ በመንገድ ዳር ግጦሽ እና ይሄ በቆሻሻ መሬት ላይ ከፍተኛ ጥገኛ የመሆን መሰረት ያደረገ ነው። ይሄ የጋራ ግጦሽ አፕሮቹ ማለት ነው። ሌላው የሰብል ቅሪቶችና ውጤቶች ነው። ይሄ ጋራ ግጦሽ እንዳለ ሆኖ ደግሞ በተለይ በደረቅ ወቅት ላይ የሰብል ገለባና የተረፈውን የገለባ መጠቀም ይሄ ምርት ከተነሳ በኋላ እዛ ላይ የማሰማራት ነገሮች አሉ እና በተለይ ጤፉ፣ ስንዴው፣ ገብሱ ሊሆን ይችላል ምርቱ ከተሰበሰበ በኋላ እዛ ላይ የተረፈውን የማሰማራት ነገሮች አሉ ማለት ነው እና ይህ የተለመዱ አሰራሮች ናቸው። በተለይ ደግሞ የክሮፕ ላይቭ ስቶክ ሚክስድ ፋርሚንግ የሚከተሉ አካባቢዎች ማለት ነው። ሌላው የመኖ ችግር ጋርም ተያይዞ በጣም ትልቅ የዘርፉ ትልቅ ችግር ነው። በተለይ የበግ ርቢ ሂደት ላይ ከበድ ያለ የመኖ እጥረት እና ዝቅተኛ የመኖ ጥራት በተለይ በደረቅ ወቅቶች ከፍተኛ የክብደት መቀነስ ያስከትላል እና የበግ ርቢው የሀገራችን የበግ ርቢ ሂደት የመኖ ችግር በጣም ሴንሲቲቭ ነው ለማለት ያህል ነው። ከጤናና የበሽታ ቁጥጥር ጋር ተያይዞ ዋና ዋና በሽታዎች በበግ ርቢ ሂደት ላይ የሳምባ ምች፣
በውስጣዊ ጥገኛ ተውሳኮች ይሄ ሳምባ ትሎች ሊሆኑ ይችላሉ፣ የጉበት ፍሉክስ ሊሆን ይችላል። እንደዚሁ ደግሞ በተቅማጥ በሽታዎች የሚመጡ ከፍተኛ ሞትና ህመም ብዙ ጊዜ ይታያል የበግ ርቢ ሂደት ላይ ማለት ነው። የበጎች የጤና አስተዳደር ወይም አያያዝ ክፍተቶችም አሉ። ከዚሁ ጋር ተያይዞ የእንስሳት ሕክምና እንክብካቤና መደበኛ የክትባት ሂደቶች ከተደራጁ የኤክስቴንሽን ፓኬጆች ውጪ በጣም ጥቂት ሆነው ነው የሚታዩት። ይሄ በጣም በተቋማት ደረጃ ያሉ ለምርምር ውስጥ ሊሆን ይችላል፣ በዩኒቨርሲቲ ሊሆን ይችላል እና እንደዚህ አይነት አካባቢዎች ካልሆነ በስተቀር በአብዛኛው ክትትል አይደረግላቸውም እና በዛም ምክንያት ምርታማነታቸው ላይ አሉታዊ ተጽዕኖ እንዳለ ለመግለጽ ያህል ነው። ሌላ የእርባታ ልምዱንም ስናይ የሀገራችን የበግ ርቢ የእርባታ ልምዶች የመጀመሪያው በአብዛኛው ቁጥጥር ያልተደረገበት ግንኙነት ወይም ሜቲንግ ነው ያለው። ምክንያቱም ቅድም ጠቅሼላቸዋለሁ የጋራ ግጦሽ ላይ ሞር ቤዝ ያደረገ ነው የመኖ አቅርቦቱ። የጋራ ግጦሽ ደግሞ ወደ የዘፈቀደ ወይም ያልተመረጠ የወንድ የዘር ፍሬና አካባቢያዊ የወንድ የዘር ፍሬ ማባዛት ላይ ትኩረት ያደርጋል እና በጋራ የምናሰማራቸው ከሆነ ቁጥጥር አይኖርም። በቃ የማንፈልገው ዝርያ የመጸነስ እንትኑ ይኖራል ማለት ነው እና ይሄ አንዱ ልምድ ነው። በቃ የሀገራችን የበግ ሂደት ልምድ እንትን ርቢ ሂደት ውስጥ ማለት ነው። ሌላው የምርጫ መስፈርቶች ነው። በአብዛኛው አርቢዎች ወይም ገበሬዎች በዋናነት የወንድ የዘር ፍሬ ለርቢ የሚመርጡት በበሽታ መቋቋም ወይም በጄኔቲክ አፈጻጸም ሳይሆን በአካላዊ መጠን፣ በሰውነት ቅርጽና በቀለም ላይ በመመስረት ነው። ፊዚካሊ የሚያዩትን መሰረት አድርገው ነው ግንኙነት ማለት የሚያስጠቁት ማለት ነው። ነገር ግን ያ ከሚሆን የዝርያ አፈጻጸሙ ላይ እና የበሽታ መቋቋም አቅሙን ትኩረት ያደረገ ነው ሊሆን የሚገባው ማለት ነው። ይሄ ሲሆን ዘላቂ የሆነ የምርት ማሻሻል ሊሆን ይችላል፣ የዝርያ ማሻሻያ ልንፈጥር እንችላለን ማለት ነው እና ይሄም አንዱ የገጽታ ነው እንግዲህ የእርባታ ልምዶቹ ማለት ነው በበግ በሀገራችን ያለው ማለት ነው። በዚህ ሂደት ውስጥ ግን በተለያዩ በግብርና ምርምር ተቋማት የተሰሩ ጠንካራ ስራዎች ደግሞ መነሳት አለባቸው። በተለይ ይሄ በኮሚኒቲ ቤዝድ ብሪዲንግ ፕሮግራም አማካይነት አካባቢያዊ ተነሳሽነቶችን የፈጠረ እንደ ቦንጋና የመንዝ በግ ያሉ በተመረጠ የወንድ የዘር ፍሬ ማባዛት የጄኔቲክ ትርፍን ለማሳደግ ያለሙ ስራዎች ተሰርተዋል። በተለይ ሰሜን ሸዋ ላይ በደብረ ብርሃን ግብርና ምርምር ማዕከል ይሄ ኮሚኒቲ ቤዝድ ብሪዲንግ ፕሮግራምን ቤዝ ያደረጉ በጣም ውጤታማና ዘለቄታዊ የሆኑ እስካሁን ምልክቱ የሚታይ ውጤታማነቱ የሚታይ ትልቅ ስራ ተሰርቷል እና ይህ በጣም በመላ ሀገራችን እንዲሰፋ ቢሆን የተሻለ ነበር እና ይህ መጠቀስ ስለሚገባው ነው ያነሳሁት ማለት ነው እና በአብዛኛው ግን የበግ ርቢ ሂደታችን ግጦሽ ላይ ስላለ የተሰማራ ወይም መሰረት ያደረገ ከመሆኑ አኳያ ይሄ በቃ ቁጥጥር ያልተደረገበት የግንኙነት ስለሚኖር ዝርያ ላይ የራሱ የሆነ አሉታዊ ተጽዕኖ አለው ማለት ነው። ይህ እንግዲህ ከላይ የተጠቀሱት የሀገራችንን የበግ እርባታና ምርት ሂደትን የሚገልጽ ነው። ከዚህ በታች ደግሞ እንደው በግን ለማርባት መከተል የሚገባንን ደግሞ እናያለን። እንግዲህ ይህንን ስናስብ የበግ እርባታ ያው ከፍተኛ እንደምታውቁት ከፍተኛ ትርፍ ሊያስገኝ የሚችል አነስተኛ መነሻ ካፒታል የሚጠይቅና በአጭር ጊዜ ውስጥ ውጤታማ የሚያደርግ የስራ ዘርፍ ነው። በግ እርባታን ስኬታማ ለማድረግ መከተል ያለብን ዋና ዋና ቅደም ተከተሎች ምንድናቸው የሚለውን ከዚህ በታች እናያለን። ትኩረት ማድረግ የሚገባንን ለማለት ነው። የመጀመሪያው እንግዲህ ስናስብ ከዝርያ መረጣ ነው መነሳት ያለብን። ለማርባት የምናስበውን ዝርያ እንደየአካባቢያችን የአየር ንብረትና እንደ ምርቱ አይነት ለስጋ ነው የምንፈልገው ወይስ ለሱፍ ነው የሚለውን መሰረት አድርገን ልንመርጥ ይገባል። በሀገራችን ውስጥ ታዋቂና የተለያዩ ተፈላጊ የሆኑ የበግ ዝርያዎች
አሉ በተለያየ አካባቢ ማለት ነው። የአዋሲ ዝርያ ልናይ ማንሳት እንችላለን። በጣም ፈጣን እድገት ያለው እና ለስጋም ለወተትም የሚሆን ዝርያ ነው። የመንዝ በግን ብናይ ለቅዝቃዜ የአየር ንብረት የሚቋቋምና ጥራት ያለው ሱፍና ስጋ የሚሰጥ ዝርያ ነው። የባሮ ወይም ቦንጋ ወይም ሆሮ በግ ደግሞ ምንለው ከፍተኛ የስጋ ምርት የሚሰጥና ቶሎ የሚዋለድ ዝርያ ነው። የአፋር በግ ደግሞ ለደረቅና ሞቃት የአየር ንብረት እጅግ ተስማሚ የሆነ ዝርያ ነው። እንግዲህ እነዚህ ከላይ ጠቀሱት ዋና ዋና የሚባሉ የበግ ዝርያዎች ናቸው በሀገራችን በተለያዩ አካባቢዎች የሚገኙ ማለት ነው። እና የምናረባበት አካባቢ ያለው የአየር ንብረትን መሰረት አድርገን ዝርያዎችን ልንመርጥ ይገባል የሚለውን መልእክት ለማስተላለፍ ነው። 2 የማዳበሪያ ቤታቸውን ማዘጋጀትና ስናዘጋጅ አሰራሩ ምን መሆን አለበት የሚለውን እናያለን። የበጎች ማደሪያ ከከፍተኛ ንፋስ፣ ከዝናብ፣ ከብርድና ከሌቦች የሚጠብቅ መሆን አለበት። በቂ አየርና ብርሃን የሚያስገባ እንዲሁም በቀላሉ የሚጸዳ መሆን አለበት። እርጥበት የበጎችን ሽሆና ስለሚያጠቃ ወለሉ ሁልጊዜ ደረቅ መሆን ይኖርበታል። ለአንድ ትልቅ በግ ቢያንስ ከ1 እስከ 1.5 ካሬ ሜትር ቦታ ያስፈልገዋል። ስለሆነም ከላይ ጠቀስናቸው ታሳቢ ያደረገ ማደሪያ ቤት ልናዘጋጅ ይገባል። 3 አመጋገብና እንክብካቤ ምን መሆን አለበት? በጎች ጤናማ እንዲሆኑና በፍጥነት እንዲወፍሩ የተመጣጠነ ምግብ ማግኘት ይኖርባቸዋል። ሻካራ ምግቦች የተፈጥሮ ሳር፣ ድርቆሽ እና የሰብል ተረፈ ምርቶችን ያካተተ መሆን አለበት። እንደዚህ ኮንሰንትሬትድ የሆኑ መኖዎችን ማዘጋጀት ይኖርበታል። እንደ ፋጉሎ፣ ስንዴ ዱቄት ወይም ደግሞ የፋብሪካ ተረፈ ምርት እና የበቆሎ ፍርፋሪ ለፈጣን ውፍረት ይጠቅማሉ። ሌላው ማዕድናትና ውሃንም ያካተተ ሊሆን ይገባል። የማዕድን ጨውና ንጹህ ውሃ ሁልጊዜ በገንዳ ውስጥ መኖር ይኖርበታል። 4 የጤና እንክብካቤና ክትባት። የበሽታ መከላከያ መንገዶችን መከተል የሞት መጠንን ይቀንሳል። በየ3 ወይም 6 ወሩ የሆድ ትል መድኃኒት መጋት፣ ወቅታዊ ክትባት እንደ ፎሮፎር እና የጉልበት እብጠት ላሉ አስከፊ በሽታዎች በየዓመቱ ማስከተብ፣ የታመሙ በጎችን ወዲያውኑ ከጤናማዎቹ ነጥሎ ማከም ያስፈልጋል። 5 የወሊድና የጥቦቶች እንክብካቤ። የበግ እርግዝና ጊዜ እንደሚታወቀው 5 ወር ወይም 150 ቀናት አካባቢ ነው። ጥቦቶች ሲወለዱ ወዲያውኑ የእናታቸውን የመጀመሪያ ወተት ወይም እንገር ማግኘት አለባቸው። ይህ በሽታ የመከላከል አቅማቸውን ይጨምራልና ይላል። ዛሬ እንግዲህ ስለ በጎች ያገኘሁትን መረጃ በዚህ መልክ ነው ያመጣሁት። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ለግብርናው ዘርፍ ምርትና ምርታማነት ማደግ የበኩሉን አስተዋጽኦ እያደረገ ነው እና አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል እና አወል ስሪንቃ የግብርና ፕሮግራምን ማገዝ የምትፈልጉ ድጋፍ ማድረግ የምትፈልጉ በየትኛውም መንገድ አወል ስሪንቃ የግብርና ፕሮግራም በሩ ክፍት ነው። ማስታወቂያ ማሰራት የምትፈልጉ በግብርና ላይ የምትሰሩ ያላችሁ አወል ስሪንቃ በጋራ እንስራ ይላል። በመጨረሻም አወል ስሪንቃ የግብርና ፕሮግራም በቀጣይ በሌላ ፕሮግራም እስከምመለስ ቸር እንሁን። ባይ ባይ።